ምድር እንደሱ አይነት ነውጠኛ ይተሻል ብትባል መልሷ ደረቷን ነፍታ የለም ይሆናል። ዓለም በሱ ለውጥ እጁን በአፉ ጭኖ ተገርሞበታል። አዎ ሰዎችም እሱ እንደዚህ ከተለወጠ እኔስ በምን አንሳለሁ በማለት በሱ ተደመዋል። የማወራችሁ ስለ ተራይ ሰፈር ድድ ማስጫካቦ ሳይሆን ብቻውን ሆኖ ከአልባንያ ጀምሮ ዓለምን ለብቻው ስላተራመሰው ሰው ነው። የዓለማችን አደገኛው የክራይም ማፊያ ግሩፕ የሆነውን የጋምቢኖ የማፊያ ቡድን በጀርባው ተሸክሞ ማንንም ለማስወገድ የጋምቢኖ ክሪሚናል ማፊያ ቡድን ካቦ ከሆነው ከጆን ጎቲ አንዲትን ቀጭን ትዕዛዝ ይጠብቅ የነበረ አደገኛው የጋምቢኖ ፋሚሊ ቅጥረኛ ገዳይ ጆን ኤድዋርድ አላይት ሴፕቴምበር 30 1962 ወደዚህ ዓለም የመጣ በወቅቱ የጋምቢኖ ፋሚሊ ካቦ ከነበረው ጆን ጎቲ ያብራክ ክፋይ ከነበረው ጆን ጎቲ ጁኒየር ጋር የልብ ጓደኛ የነበረ በኋላ ግን ከአባቱ ጆን ጎቲ ስር የሱ ቀኝ እጅ በመሆን ቅጥረኛ ገዳይ ሆኖ ያገለገለ ከያንዳንዱ ቅንጣት የኮካይንና የማሪዋና ዝውውር ጀርባ ከትናንሾቹ ማካሮች ሽጉጦች ጀምሮ እስከ ተለያዩ ከባባድ ስናይፐር የጦር መሳሪያዎች እንደ ቃቃ ፖሊሶችን በቁማቸው ሽጦ ያዘዋወረ ማንኛውንም ሰው ወደ ሰማይ ለመላክ ያለቀውን ጆን ጎቲ አጭርና ቀጥተኛ ትዕዛዝ ይጠብቅ የነበረ ታማኝ የጋምቢኖ ፋሚሊ ገዳይ ጆን አላይት በቀድሞ የማፊያነት ዘመኑ በጭካኔው ሰይጣን እንኳን ይቀናበታል የተባለለት ጆን አላይት ከ50 ሰዎችን በላይ የሚሆኑ ሰዎችን በጥይት የገደለ ከ100 በላይ የሚሆኑ ሰዎችን በቤዝቦል ዱላ ለቀብር እንኳን እንዳይመች አድርጎ ቀጥቅጦ የገደላቸው በተጨማሪም ከ10 በላይ የሚሆኑ ሰዎችን በተለያዩ መንገዶች ያስወገዳቸው የ61 ዓመቱ ጆን አላይት ወይም በቅጽል ስሙ የሚታወቀው ዘራት ታዲያ ዓለምን በተለይም አውሮፓን በአንድ እግሩ ያቆም የነበረው ጆን አላይት ዳታነት እድሜውን ሲጨርስ በ2008 ከኤፍቢአይ እና ከአሜሪካዊ ስለላ ድርጅት CIA ስምምነት ይቀርብለታል። ያም ጆን አላይት ከ1980 ጀምሮ ሲሰራቸው የነበረውን ከባባድ ዝርፊያ፣ የአደንዛዥ ዝውውርና የግድያ ተግባራትን ተናዞ በሱ ስር የነበሩ ታዳጊ ማፊያውን አባላቶች ካሉበት እንዲያወጣና አንዳንድ ድብቅ መረጃዎችን ለፖሊስ እንዲናዘዝ በማድረግ ከፖሊስ ጋር እንዲተባበር ነበር። በምላሹም ያለበትን ቅጣት ቀንሰው በ5 ዓመት እስራት ብቻ ተቀጥቶ በሰላማዊ መንገድ የራሱን ህይወት እንዲመራ የሚል ነበር። ታዲያ ጆን አላይት አይኑን ባለማሸት ስምምነቱን ተቀብሎ እንደ አውሮፓውያን አቆጣጠር በ2012 መጨረሻዎቹ ላይ ከሸቤ ተፈቶ አዲስ ህይወትን የጀመረ በአስገራሚ ለውጥም ከዛ ገዳይነት ማንነቱ ተመልሶ ከ4 በላይ የሚሆኑ መጽሐፎችን የረሰ የተለያዩ አነቃቂ ፖድካስቶችን ማድረግ የቻለ በአስገራሚ ለውጡ ምክንያት 2 የሆሊውድ ፊልሞች የተሰሩለት በየአመቱ ከታክስ ነፃ የተጣራ $5 ሚሊዮን የሚያገኝ ሰው ሆኖ ለዓለም እንዲህ ራስን መቀየር እንደሚቻል አሳይቷል። ታዲያ እንኳን እንደዚህ አይነት ቡና መጠጫን ታሪክን አግኝቶ ቀርቶ ቀድሞውንም እንደ እንፋሎት አደገኛ ለሆኑት አልባናውያን መኩራሪያ ሆኖ ለዘመናት ቀጥሏል።